السلام عليكم ورحمة الله وبركاته. موسى ህዝቦቹን ለሃሩን ጥሎ የሄደው የት ነው? አጠያየቅህን አስተካክል። ጥሎ ሳይሆን አማናውን አስቀምጡ። ከነብያቶች ጋር በተያያዘ ስታወራ መምረጥ አለበት። ሁለተኛው ብዙ ጊዜ እንደዚህ አይነት ጥያቄ ጠቅላላ ዕውቀት የሚፈልግ ሰው ነው የሚጠይቀው። በዛ አይደለም መሆን ያለ። አንተ ተማሪ መሆን አለበት። ዲንህን መጠየቅ ያለብህ የሚጠቅምህን ሐላሉን አውቀህ ልትሰራ፣ ሐራሙን አውቀህ ልትርቅ። ወይላ ሰዎች ዲንን ችላ ብለው ሰላት ቦታ የላቸውም፣ ውዱእ የላቸውም። ብቻ የኑህ ጀልባ የተሰራችው ከምንድን ነው? የኑህ ጀልባ የት ነው ያለችው? የፍርዓውን አስክሬን እንዴት ነው? ላ ኢልሙ ላ يضر جهله ولا ينفع علمه። ዑለማዎች እንዳሉት ማወቁ ማይጠቅም አለማወቁ ማይጎዳ ኢልም ላይ መሽጉል አትሁን። وهكذا وما هو بعض البقر الذي ضرب به القتيل ያ የተገደለው ሰው አጎቱ ልጅ ገሎት ያለቀሰ የነበረው በዛች ምታ ሲባል فقلنا ضربوه ببعضها በየትኛው ክፍል ነው የተመታው? በእጁ ነው፣ በግሯ ነው፣ በቀንዷ ነው? ብታቅ ምን ይጠቅምሃል? ባታቅ ምን ይጎዳሃል? وهكذا شيخ الإسلام تيمية مقدمة أصول التفسير لأن تقصوا لون الكلب أصحاب الكهف የካፍ ባልተቤቶች እዛ ውስጥ የነበሩት ወጣቶች ከነሱ ጋር የነበረው ውሻ መልኩ ምን ነበር? ቀይ ነው፣ አይ ጥቁር ነው፣ አይ ነጭ ነው፣ ሁሉም ይሁን ምን ይጠቅምሃል አንተ? አላህ عز وجل ውሻውን ጠቀሰው ለነበረው በጉርብትና ጥሩን ሰው መቀማመጥ ላለው ፈضል አላህ አወሳ። ወከልቡሁም ባስጡን። ከዛ ውጭ አንተ መልኩን አወቅ አላወቅ ሌላውን ኢልም አልጨረስክ። ቁርአን ሐፍዝ፣ ሐዲስ ሐፍዝ፣ የሚጠቅምህ ነገር ላይ እኔ አይኖርህ ይሄ ነው የሚጠቅምህ። ከዛ በኋላ ስትማር ጥያቄ የፈጠረብህ ነገር ትጠይቃለህ፣ ወይ ደግሞ የኖር ከያተ ላይ የገጠመህ ነገር ካለ ትጠይቃለህ። ኢልም ለማወቅ የሚጠቅመው ኢልም ለማወቅ ብቻ ለጠቅላላ ዕውቀት እንጠይቀው ሳይሆን ለመስራት እንጠይቀው ኢልም። ወደ ጥያቄው ስንመለስ ሙሳ አላህ Subhanahu ለቀጠሮ ሊያናግረው ቀጠሮ قال الله عز وجل ولما جاء موسى لميقاتنا وكلمه ربه ለቀጠሮ አላህ ሊያናግረው ቀጠሮ ሲሄድ ل30 ቀን ነበር። አላህ እንዳለ ووعدنا موسى 30 ليلة وأتممناها ب10 فتم ميقات ربه 40 ليلة ሲሄድ ተክቶት ሄደ። وفيه الاستخلاف عند المغادرة عند ሰው ሲወጣ ካላፍትናው ካለበት ቦታ ሲሄድ መተካት አለበት። ለቦታው ተገቢ የሆነውን ሰው ያስቀምጣል ወንድሙ። وقال لأخيه هارون اخلفني في قومي وأصلح ህዝቦቼ ላይ ተካኝ፣ መካሪሁን አስተካክል ولا تتبع سبيل المفسدين መክሮት ሄደ። ለ30 ቀን አላህ ቀጠረው። ለቀጠረው 30 ቀን ሲመጣ ወደ ጀበል ጦር ሲሄድ ዑለማዎች እንዳስቀመጡት የዙል ሂጃ ማዳ የዙል ቀይዳ 30 ቀናቶች ነበሩ። 30 ቀናቶች ነበሩ። ከዛ መጥቶ ጾሞ ልክ ሲመጣ አላህን Subhanahu Wa Ta'ala ሙኻጠባ ለማድረግ ለማናገር ለቀጠሮ ሲመጣ አፍጥሮ መጣ። ያፍጠረኑን ጠልቶ ጌታዬን ጾመኛ ሆኜ አልገናኝ ብሎ አፍጥሮ ሲመጣ አላህ Subhanahu Wa Ta'ala ሄድና 10 ቀን ጾመ ተመለሰና አለውና የዙል ሂጃ 10 ቀናቶች ተጨመሩበት 40 ቀን ሲሆን ለ30 ቀን ነበር የቀጠራቸው ህዝቦቹ። በ30 ቀን መጣለው ነበር ያለው። 10 ቀኑን ሲጨምር فقالوا اضل موسى ربه ጌታውን አጥቶት ነው ፈነሲያ ረስቶት ነው አሉ። አጥቶት ቀረብን ብሎ ወይፈን ማምለክ ጀመሩ። በኑ እስራኤል ድሮም ለጥፋት ቅርቦቹ በኑ ወይፈን ማምለክ ጀመሩ። በዛ ለፈተና ሲመለስ ወይፈን ያመልካሉ። ሃሩን ከለከላቸው፣ ተዋላቸው፣ እምቢ ያሉት ለነብረህ عليه عاكفين ተርጀለ ለሙሳ ሲቢታቸው በኑ እስራኤል ነው። ወይፈን ማምለክ ጀምረው ተው ሲላቸው አይ ሙሳ እስኪመጣ አንተው ሙሳ እየሄደ ነበር ወይፈን ያመለካቸው ሙሳን አምልኩ ብሏቸው ሄደው አይደለም ቀይረው ወይፈን ማምለክ ጀምረው እሱ ይምጣ እንጂ አንተንም አንሰማህም ሲመጣ አላህ ሲነግረው ደነገጠ ተመልሶ መጣ። لكن لوحون الله ተውራት ጽፎለት ለውህ ወከተብና له في الالواح من كل شيء በእጁ ይዞ ነበር። ልክ መቶ ሲያያቸው ወይፈን ያመልኩ የተጃጃሉ ነው። فالقى ወረወረውና فالقى الالواح واخذ براس اخيه جرو اليه ወንድሙን የጎተተ ለምን ያልኩን አልፈጸምክም? ለምን ሲያመልኩ ዝም አልካቸው ብለዋል። ወዝሩ አስቀመጠ። غلبوهم بيالو ተመጹት በነው እስራኤል ናቸው። قال صلى الله عليه وسلم ليس الخبر كالمعاينة وقد أخبره ربه أنهم اتخذوا العجل فما ألقى الألواح إلا لما رآه خبر يفلك سو نيجر يتينيون بيهون نيجر بتكبر عندما يترل الله نجر ويفن يعملكوا له ግን ለሆነ ወረወረው መጥቶ ሲያያቸው እንደሚያመልከው ወረወረ። የተቀጡትን ተቀጡ። ተውበት አድርጎ ተባለ ራሳቸው ያለ الشاهد ለዛ ቀጠሮ ሲሄድ ነው ወንድሙን የተካ